مرحبا شيخ ሌላኛው ደግሞ ለሁለት አመት ታሞ የረመዳን ጾም ሳይጾም ለሞተ ሰው ቤተሰቦቹ ምን ማድረግ አለባቸው? ህመሙ እየቀጠለ ሄዶ ነው የሞተው ወይስ በመሐከል የመዳን አዝማሚያ ፋታ አግኝቶ እንደገና ገርሽቶ ነው የሚለው መለየት አለበት። ህመሙ እየቀጠለ ሆኖ ምንም ረፍት ሳያገኝ የቀዷ ጊዜ ሳያገኝ ከሆነ ነፃ ነው፣ ምንም የለበትም። ምክንያቱም አላህ እንካነ ምንኩም መሪዶን አላ ሰፈሪን ፈዒደቱ ምን አያሚን ኡኸር ነው የሚለው። በረመዳን ጊዜ ያው በህመም ምክንያት ወይ በጉዞ ምክንያት ታጓደላችሁ በዛ ባጓደላችሁት ቀን መጠን በሌላ ጊዜ ሲዲንና ተሰፈሮ ሲቆም ውዝፉን ይክፈል ነው የሚለው። ማለት ምንድነው? ሲዲን ነው ውዝፍ መክፈል የሚችለው። ሳይዲን ግን በዛው ህመሙ እየተራዘመ ከሄደ የቀዷን ጊዜ ያላገኘም ማለት ነው። ስላላገኘ አልወጀበበትም ይባላል ማለት ነው። ግን ምሳሌ ረመዳን ላይ ሰውየው ታሞ ነበር አልቻለም፣ ሸዋል ላይ ተሻለው፣ ቢጦም ኑሮ ይችል ነበር፣ ጥሩ መጦም የሚችልበት ደረጃ ላይ ደርሶ ነበር። ግን አንዳንድ ሰው ብዙ ጊዜ ያው የበለጠ ልጠንክር እያለ ነገ ዛሬ እያለ ሊሰንፍ ይችላል። በዛ መልክ ቢጦም ኑሮ ሊጦመው ይችላል ተብሎ የሚገመት ከሆነ ያው እድሉን አግኝቷልና ተክሲር አድርጓል፣ በመስነፉ ቀዷ አለበት ማለት ነው። ቀዷው ገንዘብ ካለው ከገንዘቡ ይከፈልለታል እያንዳንዱ ቀን አንዳንድ ምስኪን፣ ገንዘብ ከሌለው ደግሞ ቤተሰብ ፈቃደኛ የሆነ ቤተሰብ ሊጦምለት ይችላል ማለት ነው። እና በመሐከል ግን ተቋርጦ ዲኖ ቀዷውን ሳያደርግ ከሞተ የዛ ጊዜ ወጅቦበታል፣ መክፈል ያለበት ነገር ይከፈላል ነው። ዝም ብሎ ህመሙ 2 አመት ሙሉ እየቀጠለ እንደመጣ አሁንም ምንም ፋታ ሳያገኝ ከሆነ የሞተው 10 አመትም ቢሆን ነፃ ነው፣ ምንም የለበትም። ምክንያቱም መጀመሪያም ያልጦመው ስለታመመ ነው፣ ህመሙ አለቀቀው፣ አልወጀበበትም ማለት ነው።